ተመልሰው እሷ ዘንድ ሳይደርሱ እነሱ ተመልሰው መጥተው አጽፋን መለሱላት። ሰላምታ ሰጥተዋት ሄዱ። ወታደሮቹ እነሱን ገለው በደም የተነከረ ሰይፋቸውን እየጠራረጉ አልፈው ሲሄዱ ገደልናቸው እኮ አሏት። አይ እናንተ አሁን እኮ በዚህ በኩል ለጥቂት ቀደሟችሁ አለቻቸው። እንዲህ በሚገርም አኳኋን ሄዱ፣ አለፉ። የብርሃን አክሊል ደፍተው በጣም የሚያንጸባርቅ የሚያስፈራ ግርማ ሞገስ ያለው ልብስ ለብሰው አሁን በዚህ በኩል አለፉ አለች። ውሸትሽን ነው አሏት። ይኸው ቅድም የወሰደው ደበሎዬን አምጥቶ ሰጥቶኛል ጳውሎስ አለቻቸው። ጳውሎስ ሙቷል ወገኖች? አልሞተም ማለት ይሄ ነው። እንዲህ ባለ ሁኔታ ነው ዛሬ ቤተክርስቲያን ትልቅ ሐዘን ላይ የነበረችው። በዚያ ወቅት በሰማያዊው ትልቅ የደስታ ቀን ነው። ምክንያቱም የረፍታቸው ቀን ነው። ሲጠብቁት የነበሩ ነው። በዚህ ዓለም ድሆች ናቸው፣ በዚያ ግን ባለጠጎች ናቸው። በዚህ ዓለም ለሌሎች ይኖራሉ፣ በዚያ ግን ለራሳቸው ነው። በዚህ ዓለም ሌሎችን ያከብራሉ፣ በዚያ ግን እነሱ ይከብራሉ። በዚህ ዓለም ይሰደዳሉ፣ ይሰደባሉ፣ ይገረፋሉ፣ በወዲያው ደግሞ ይመሰገናሉ። በዚያ የብርሃን ዘውድ፣ የብርሃን አክሊል፣ የብርሃን ዙፋን ይጠብቃቸዋል ተናግሯል ጌታ በማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ በ12 ወንበር ትቀመጣላችሁ ብሏቸዋል። መቀመጫ ጊዜያቸው ደርሷል። ዙፋን ተዘርግቶ ይጠብቃቸዋል። መሄድ ይናፍቃሉ። ጳውሎስ መጀመሪያም ብሎ ስለነበረ እናፍቃለሁ ነው። ነገር ግን በምድር ያለችው ቤተክርስቲያን አለቀሰች። የሮም ቤተክርስቲያን ደረቷን ደቃች ስለ ጴጥሮስ፣ ስለ መምህሯ። የግሪክ ቤተክርስቲያን፣ የኤፌሶን፣ የቆሮንቶስ፣ የገላትያ ምዕመናን፣ የፊልጵስዩስ ምዕመናን፣ የቆላሲስ ሰዎች አለቀሱ። መልእክት የተላከላቸው ዕብራውያን፣ የሮም ክርስቲያኖች መልእክቱን እያነበቡ ስለ ቅዱስ ጳውሎስ